እግዚአብሔር ለተገፉት ይፈርድላቸዋል፣ ክፉዎችም ይፈረድባቸዋል። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን የዛሪስ ጣላ ቤተሰቦች፣ በመላው ዓለም የምትገኙ እህት ወንድሞች በሙሉ በልዑል እግዚአብሔር ስም እንደምንሰነበታችሁ፣ እንዴት ናችሁ? ሁሉ መልካም፣ ስራ፣ ኑሮ፣ ጤና ባላችሁበት ሁሉ መልካም ነው። ጾመ ፍልሰታን ጨርሰን በገዳም የዘጉ አባቶች ሱባዔያቸውን ለሚጨርሱበት ቀን ለነሐሴ 21 ቀን ደርሰናል። እንኳን ለእመቤታችን ለእግዝእትነ ማርያም በዓል በሰላም አደረሳችሁ አደረሰን። እግዚአብሔር አምላክ ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊት ተዋሕዶን ይጠብቅልን። በተለያየ ዓለም ሆናችሁ እየተከታተላችሁኝ ያላችሁ እህት ወንድሞች በሙሉ እግዚአብሔር ያክብርልኝ እያልኩ በመጥፋቴ ምን ሆነ ነው ምን ገጥሞ ነው እያላችሁ እየጠየቃችሁኝ ያላችሁትም ስልክ እየደወላችሁም መልእክትም የምታስቀምጡልኝ እህት ወንድሞች በሙሉ እኔን በመልካሙ ነገር ለእኔ ተጨንቃችሁ እንዳሰባችሁ እግዚአብሔር አምላክ ሐሳባችሁን ይሙላላችሁ፣ ጭንቀታችሁን ያስወግድላችሁ። የሚያስብ የሚረዳ የሚረዳ ወዳጅ አያሳጣችሁ። በእውነት እግዚአብሔር ያክብርልኝ። መብርሃን በነፍስ በስጋ ትጠብቅልኝ። በተረፈ በውስጥ መስመር የተለያየ የበረከት ስራ አዝዣችሁ የነበራችሁት ያንንም ደግሞ ተቀብላችሁ በበረከቱ የተሳተፋችሁ እግዚአብሔር ያክብርልኝ። መብርሃን ጻድቃ ልቦናችሁን ትፈጽምልኝ። በሱባዔውም ማድረግ ያለብንን ነገር በሙሉ አድርገናል። መልእክትም የመለስኩላችሁ አላችሁ። ያልደረሳችሁ ካለ ደግሞ በዚህ እንድታዳምጡት ስል በትህትና ጠይቃችኋለሁ። በተረፈ እስከ መጨረሻው አብራችሁን ቆዩ። አዲስ ዓመት ሊገባ ነው። በጣም ክብር የሚገኝበት መንፈሳዊ ፕሮግራም አለኝ የኔ። እናም ለዛ እንድትዘጋጁ ስል በትህትና እየጠየኳችሁ አሁን ወደ ዕለቱ ወዳዘጋጀሁላችሁ ፕሮግራም ልሂድ። ስላበዛውባችሁ በጣም ይቅርታ። እናም እግዚአብሔር ለተገፉት ይፈርድላቸዋል፣ ክፉዎች ይፈረድባቸዋል። እግዚአብሔር እውነተኛ አምላክ ነው። ትናንት የነበረ ዛሬም ያለ ለዘላለም የሚኖር ቃል ኪዳኑ የማይጎል ዕለተ ምጽአት እስክመጣ ድረስ ሁሉም በሕይወት እስካለ የሚፈልገውን መርጦ ማድረግ ይችላል። በዕለተ ምጽአት ጊዜ ከሞት ሲነሳ ግን ዋጋውን ያገኛል። ጻድቃን ይፈረድላቸዋል፣ ኃጥአን ይፈረድባቸዋል። እግዚአብሔር በቸርነቱ በቀኙ ያቁመን። አሁን ልል የመጣሁት ምንድነው? በተለያየ ቦታ ላይ የምሰማው መልእክት አለ። ሆቴሉን ቤተ መቅደስ ለማድረግ ትንቢት የሚናገሩ ሰዎችም አይቻለሁ። በጣም የሚያሳዝንም ደግሞ የመኒ የሚወስደው በሶማሊያ በኩል ያለው ባህር በጣም እየሸሸ ነው የሚባል አይቻለሁ። ይህ ሁሉ ስለተነገረን በሀገራችን ውከት አለ። ባሪያዎች ነፃ እናወጣለን እያሉ ነው። እነሱ ራሳቸው ግን ባሪያዎች ናቸው። እኔ እንል የመጣሁት ለወቅሳችሁ አንዱን ልደግፍ አንዱን ልነቅፍ ሳይሆን በእውነት ያለ ሐሰት እግዚአብሔርን ለምታምኑት መልካምና በጎ ለምታደርጉት የኦርቶዶክሳዊት ተዋሕዶ ሃይማኖት ተከታዮች እናት አባቶች፣ እህት ወንድሞቼ መልካም እያደረጋችሁት ያለው ስራ ፍሬ እያፈራ ስለሆነ ያ የምናየው ፍሬም ቅርብ ስለሆነ እግዚአብሔር ለዛች ቀን እንዲያደርሰን እንድንደርስ ያለመታከት ያለመሰልቸት አሁንም በጎ ምግባራችሁን እንድታበርቱልኝ አይዟችሁ በርቱ ለማለት ነው። አባቶችም ምን ልበላቸው ምን አዲስ ነገር አለ ስል አይዟችሁ በላቸው ነው የተባልኩት። በ2000 ምናምን እንደዚህ ይሆናል፣ በዛ ምናምን እንደዚህ ይሆናል። ዛሪስ ጣላብን የሚያውቀው ሰው ያውቀዋል። በዛ በምታውቁኝ ልክ አለው። የተለወጠ ከሰማይ ጠብ ያለ ነገር የለም የሚሉ ኮሜንቶች አሉ።
ከዚህ የበለጠ ነገር ምን ማየት እንደፈለጉ አላውቅም። ብዙ ነገር ሆኗል። እንደ በፊቱ እዚህ ቦታ ነው ያለው፣ እዛ ነው ያለው፣ እዚህ ነው ያለው የሚል ሐሳብ ሌላ ቦታ እየሰማችሁ እኔ ጋር መታችሁ አጠይቁ። የሰማችሁበት ቦታ ላይ ነው እኔን መጠየቅ ያለባችሁ። የራሴን ቪዲዮ አይታችሁ እዚህ ዛርስ አላብ ቻናል ላይ የተለቀቀውን ቪዲዮ አይታችሁ አባቶች ኢንተርቪው ያደረኩትን አይታችሁ የኔን የራሴን ድምጽ ይዛችሁ በዛ በፈለጋችሁት መንገድ ብታናገሩኝ እኔ ደስ ብሎኝ መልስ ለመስጠት ፈቃደኛ ነኝ። ከዛ ውጭ ግን ሌሎች ስራዬ ብለው ተዘጋጅተው አንዱን ከአንዱ ጋር ለማላተም በሮጡት ሩጫ እኔ ጋር እንትን ባትሉ ደስ ይለኛል። አትርከሙ ለማለት ነው እንጂ እዛ ውጭ ምንም ሌላ ነገር የለውም። እና የተገፉት እነማን ናቸው? ሊቃውንተ ቤተክርስቲያን የተገፉት እነማን ናቸው ካላችሁኝ የሚፈረድላቸው መልካም እያደረጉ ከከንቱ ውዳሴ ርቀው እግዚአብሔርን የሚፈሩት በአፋ በውጭ በግልጽ በሰዎች በህቡ ባጋንንት ስቃይ ይበዛባቸዋል። ምክንያቱም እነሱ እውነትን እንጂ የሚኖሩት መታየትና በቪዲዮ መድረኩ ላይ አደባባዩ ላይ መውጣት አልፈለጉም። አንዳንድ የበረከት ስራ ሳዛችሁት ወንድሞች አላችሁ፣ ደስ የምትሉ እውነት በረከታችሁ ይድረሰኝ የምላችሁ ማለት ሀብታችሁ ስለሚያስቀና እግዚአብሔር መጨረሻችሁን ያሳምርላችሁ። እኔ ምንም አልላችሁም፣ ወዳጆች ናችሁ እንጂ በከንቱ ውዳሴ የምጠላችሁ ጠላት ልሆን አልፈልግም። በእምነት ስለምታደርጉት እግዚአብሔር በእውነት ያለ በሐሰት ያደርግላችኋል፣ ታዩታላችሁ። በዛው ልክ ደግሞ ከማድረጉ መጠራጠሩ የሚበዛበት ሰው ሳያዝናለሁ። የሚያሳዝነኝ ራሱ ነው። ሌላው ጉዳይ እኔ የራሴን መንገድ ነው የምሄደው። የምጠየቀው የራሴን ተጠያቂነት እግዚአብሔር በምሕረቱ በቸርነቱ አይቶ ልቡና ማስተዋል እንዲሰጥ ጸልዩልኝ ማለት ነው እንጂ ራሴንም መኮፈስና መመጻደቅ አልፈልግም። የተገፉትን የሚያበረቱት አባቶች ሊቃውንት፣ የተገፉትን የሚያበረቱ መልካም ልብ ያላቸው ወዳጆች፣ እህቶች፣ ወንድሞች አሁን ስቃይ ውስጥ ነው ያላቸው። አሁን መከራ ነው የከበባቸው። ግን እግዚአብሔር ይህንን ጊዜ ዝም ብሎ አያይም። ከመረጣቸው ለክብር ቀን ያደረሳቸዋል። ካልመረጣቸው ዘራቸውን የደም ሐረጋቸውን እየጠበቀ የማይቋረጥ ቀና የሚሰራ የልጅ ልጅ እንዲኖራቸው ያደርጋል። የእግዚአብሔር ስጦታው ይሄ ነው። በዚህ ሰዓት ዋጋ መክፈል ካለባቸው የሰማዕትነት አክሊልን እንዲቀበሉ ያደርጋቸዋል። ሀብታቸው ከሆነ በቤታቸው በኑሯቸው ታግሰው ለፍቅር ብለው ለእውነት ብለው ከክፋት ደግነት ይሻላል ብለው ለሚሰቃዩት እግዚአብሔር ዋጋቸውን አያስቀርባቸውም። በምድር እድሜን ይሰጣቸዋል። ከሰማይ ማት ከምድር መቅሰፍት ይጠብቃቸዋል። በሰማይ ደግሞ የሰው ልብ ያላሰበውን የሰው ጆሮ ያልሰማውን የሰው ዓይን ያላየውን በጎ ነገር ያዘጋጅላቸዋል። ከክብር ላይ ክብር ከጸጋ ላይ ጸጋን ያጎናጽፋቸዋል። ለቅዱሳን እንደሰጠ ለነሱም ይሰጣቸዋል። በመጠራጠርና በክፋት መልካም ከማድረግ ይልቅ ለሁከት የሚፋጠኑትን ደግሞ ከላይ ቅርንጫፋቸውን ከስር ስራቸውን ይነቅላል። በምድር በመቅሰፍት መዓት ይዋጣሉ፣ በሰማይም ገሃነመ እሳት ይገባሉ። እንዴት ነው ስትለኝ የክፎች አጠፋፍ እንዳያስቀና እስከሚጠፉ የሚያገኙት ተድላ ደስታ የሰማይ ዓለም እስኪመስል ድረስ ሊያስጎመጅ ይችላል። ልብ ብለህ ስማ። ገደብ የለሽ ሆነው በሁሉ ቦታ ሲንቀሳቀሱ ስታያቸው ምን መጣባቸው ብለህ አይደለም። እግዚአብሔር ሊጠራርግ ሲፈልግ ነው እንደዚህ የሚያደርገው። በሕይወት መሰናክል መኖሩ እንግልት መኖሩ እየጠበቀ ያለ የሚገባ ተስፋ መልካም ነገር ስላለ ነው። ሰዎች ያለ ገደብ ሲደሰቱ፣ ያለ ገደብ ሲጨፍሩ፣ ያለ ገደብ ሲጠጡ፣ ያለ ገደብ ሲዝናኑ፣ ያለ ገደብ የማይሆን ነገር ሲያደርጉ፣ ያለ ገደብ ግፍ እያደረጉ ዝም ከተባሉ እመነኝ ቢበዛ በጣም ቢበዛ 14 ዓመት አይሞላም። ያ እንኳን ሞልቶ የሚቆይ ከሆነ ያ ሰው እግዚአብሔር ሊያተርፈው ፈልጓል ማለት ነው።
እየተገሰጸ ነው የሚቆየው። ያለውን ነገር አጥቶ ነው የሚቆየው። እዛ በኋላ የሚቆይ ከሆነ 14 ዓመት አይቆዩም ደልቷቸው እና በሀገራችን በኢትዮጵያ ጉዳይ አይዟችሁ ነው የተባለው። እግዚአብሔር መልስ የሚሰጥበት ጊዜ ቅርብ ነው። ከአሁን በፊት የሰራኋቸውን ቪዲዮ ማየት ትችላላችሁ። እኔ ከብዙ ጊዜ ከጠፋው በኋላ ነው የመጣሁት እና ምንድነው አሁን የተባለ አዲስ ነገር የለም። ቤተክርስቲያኑ ክርስቲያኖች እየተገፉበት ሰው እየተመረጠ እየከበረበት ነው እንጂ የተሰራው ቤተክርስቲያን ይበቃል። ለህንፃ የሚወጣው ገንዘብ በቂ ነው። ግን ሊቃውንቱ ይገፋሉ። ጉቦ እየተስፋፋ ነው። ሆቴል ቤተክርስቲያን የማድረግ ዓላማ የላትም። ቤተክርስቲያን ክርስቲያኖችን የመጠበቅ ነው ዓላማው። ይሄ ሌላ ህዝቡ ላይ ኮንፊውዥን ለመፍጠር እንደዛም ወደዚህም የሚሉ ስላሉ ማለት ያ ነው እንጂ ሌላ ነገር አይደለም። ያ ከቻል ከሆነላችሁ አሁንም ጉባኤ ቤት የሚያስተምሩ መምህራንን እርዱ። ወንበር ተክሎ የሚያስተምር መምህር በየትኛውም ዓለም ይኑር፣ በእኔ በኩል አላችሁም ባላችሁበት ቦታ እርዱ። መብራን ተማሪዎችን እርዱ። የተማሪዎች ውዳሴ ማርያም ኢትዮጵያን እየጠበቀቻት ያለች እንጂ በወንድሞቻቸው ሞት የሚደሰቱት ወንድሞቻቸውን የገደሉት ሰዎች አይደሉም። ይህን ስለ አንተ ከምታውቀው ፖለቲካ ውጭ ያለ እውነት ነው። ያው እግዚአብሔር ምስክሬ ነው። መቼም የዚህ ያለው ፖለቲካውን የሚታወቃል አይደል? የሆነ ሰዓት ላይ የሞቱ ሰዎች እዛ ውስጥ ሰማዕት የሆኑ አሉ፣ በዛ ውስጥ በእጃቸው በደም የተጨማለቁ አሉ። ያን እግዚአብሔር ያዘውን የምለው ጉዳይ የለኝም። ወደዛ አልገባም። አሁን ልላችሁ የምፈልገው ግን በእውነተኞቹ አርበኞች መካከል የውሸት አርበኞች ስለተሰገሰጉ ነው። እነዛን ደግሞ የእውነተኞቹን አርበኞች ከኋላ ወግተው በጥይት የገደሏቸው ናቸው። እነሱ ደግሞ ጊዜያቸው አልቋል። አሁንም እዚህ ውስጥ ልነግራችሁ የምችለው ምንድነው ሀገሪቷን በተለይ አማራውን፣ ኦሮሞውን፣ ትግሬውን እርስ በርስ እንዲጋጭ ያደረጉት ሰዎች ዋናው አለቃ አደባባይ ላይ ተሰቅሎ ይሞታል። ይህ ከአባቶች የሰማሁት ናት። ማነኝ አብይ ይመጣል ተብዬ በጆሮዬ ሰምቻለሁ። የሰላም ልጅ ነው ይመጣል፣ ግማሽ ጨረቃ ነው ያሳየኝ ብሎኛል። አይቻለሁ። ባህታዊ አዳንን ሰምታችኋቸዋል። ኤችአይቪ ኤድስን የሚያስንቅ ወያኔን የሚያስመሰግን መንግስት ይመጣል ብለዋል። አልደረሰንም እንዴ? በነገራችን ላይ ግን እዚህ ጋር ማየት ያለብን ውጭ ሀገር ያላችሁት ወንድሞቼ ኢትዮጵያን ርቃችሁ ስለሆነ ያላችሁት ብዙም መከራው ነው የሚደርሳችሁ። ሰውም ሁከት ለማውራት ነው የሚጣደፈው። ግን ያለነው ሰዎችም ሰላማዊ መሪ ቢመጣ ለሰላም ዝግጆች አይደለንም። ህብረት የለውም። ቤተክርስቲያንም ከሆነ ልብስ ለብሶ መመላለስ፣ ከተማም ከሆነ ወንድሙ አሳልፎ ለመስጠት በክህደትና በምቀኝነት የተዘበራረቀ ትውልድ ስለሆነ ከእንደዚህ አይነት መሪ በስተቀር ሌላ ያስፈልጓል ብዬ አላምንም። ይህን ስል እኔ ጻድቅ ነኝ እያልኳችሁ አይደለም። እኔ አንደኛው ኃጢአተኛ ስለሆንኩ ማለት ነው። በዛ ላይ ዋናው ማስጠንቀቂያ የገዳማትን ቪዲዮ፣ ቅርስ፣ ቦታ፣ ጊዜ አለን፣ ካለቀው ጋር እንግባባለን፣ ከበምኔቱ ጋር እንግባባለን፣ እዚህ ቦታ ነው እያልክ ቪዲዮ እየቀረስክ ወደ ላይ የምታወጣ ሰው ራስ ተጠንቀቅ። የሰማሁትን ነው የምነግርህ። አዛኝቷን እኔ አይደለሁ። ተጠንቀቁ። ማድረግ ያለባችሁን ነገር አድርጋችሁ ተመለሱ። ይሄ ቪዲዮም ከደረሳችሁ ደግሞ በተለያየ ቦታ ያላችሁ በገዳማትም በአድባራትም ሊያግዟችሁ የሚመጡትን ሰዎች መልእክት ምንም ካለ የሚገባቸውን ቦታ ለዩ። የምትለምዱት የምትለዩት የቤተ ክርስቲያን ሰው ከሆነ የሚገባውን ምስጢር ራሱ እንዴት ማወቅ እንዳለበት ስለምታውቁ በዛ በአባቶቻችሁ መንገድ ሂዱ። በቃ ሌላ አይደለም። ሌላ እዚህ ጋር ምናምን ማለት አልፈልግም። እኔ ስለሚደረገው ነገር ህግ አውጭ ህግ አስፈጻሚም አይደለሁም። ሌላችሁ የፈለኩት ግን እንደ አባቶቻችን ተቀበሏቸው ነው። በአባቶቻችን መንገድ አባቶቻችን ትልቁን ዛፍ ትልቁን ነገር በፍሬው ያውቁታል። በአንደበቱ በንግግር ነው፣ በአንደበት ነው የሚታወቀው። የሚያውቁ ሰዎች ሸንጋዮች ናቸው ካልከኝ እመነኝ፣ ቃላትን መመርመር የሚችል ሰው የፈለገው ቢሆን ብሎ ሊያልፍ ይችላል እንጂ የትኛው ክፉ የትኛው ደግ እንደሆነ ሀብት የተሰጣቸው ሰዎች ያውቃሉ። አባቶቻችን ደግሞ
ያዘጋጁት ባህል ያቆዩን ስርዓት ለዚህ በጣም ፍንትው ያለ ጥርት ያለ መድኃኒት ነው እና በከንቱ ውዳሴ ለተሬው ለቪዲዮ ባታደርጉ ጥሩ ነው ለናንተ። ለቸገረው ሰው ሰርጉ ሊሆን ይችላል፣ ግን ማኑ ቪዲዮውን አይወደውም። ያዘነ ከምትሰጡት በካሜራ ቀርጻችሁ በስተት አሳይታችሁ ዝም ብላችሁ ብታጽናኑት የምታገኙት ክብር እንደሚበልጥ ብነግራችሁስ? መጠራጠር አይደለም ዋጋው ልዩ ስለሆነ። እናም ምን ልላችሁ ፈልጌ ነው እዚህ ጋር በምታደርጉት ነገር መልካም የሆነውን ነገር ያለ መጠራጠር እያደረጋችሁ የደግነት ዋጋችሁ አይቀርባችሁም። ገንዘባችሁ ነው። ሌባ አይሰርቀውም፣ ብል አይበለውም፣ ነቀዛ ያበላሹ። ክፉ የሚያደርጉት ነፃ ሳይወጡ ባርነት የሚያቀዳጁት ደግሞ ራሳቸው እየቦኩ ነው። የኢትዮጵያ ከ2010 በኋላ ያለው እሳት በምስራቅ ኢትዮጵያ ተለኩሷል። የተለኮሰውም በራሱ በመድኃኔዓለም በር ነው። የለኮሰውም ራሱ መድኃኔዓለም ክርስቶስ ነው። አሁን ቁልፍ እየነገርኳችሁ ነው። ድጋሚ እንድመጣ ቪዲዮ እንድሰራላችሁ ጸሎት አድርጉልኝ። ስለማይመቸኝ ነው። አንደኛ ስልክ ይዞ መዞር አይቻልም። ወደ በረሃ ሲሄድ መንቀሳቀስ አይቻልም አሁን ላይ። ለዛ ነው በጣም ነው የሚከብደው። መንፈሳዊ የሆነ የቤተክርስቲያን ዕቃ እንኳን ይዘን እየሄድን ያለንበት ጊዜ ይከብዳል ዘመዶች፣ እና በጸሎት አትለዩኝ ለማለት ነው። በተረፈ እግዚአብሔር ያክብርልኝ። መልካም የሆነውን ነገር የምታደርጉ ሁሉ ወደ ኋላ አትበሉ። አይዟችሁ የተባላችሁትን አሁንም ደግሜ ልንገራችሁ፣ አይዟችሁ ተብላችኋል። ምንም በዛ ውጭ የተባለ ነገር የለም። ከዛ ውጭ በዚህ ይሆናል በዛ ይሆናል። አሁን ለምሳሌ ኮሮና ተነስቷል ተብሏል። እንደ በባለፈው ሌሊት ከገዳም ነው የተነገረ እየተባላችሁ በጾሙ ልትበሉ ነው። እንዳትሳሳት ድንገር ጸልይ፣ ዳዊትን ድገም፣ ውዳሴ ማርያምን ድገም። እንደው ውዳሴ ማርያምን የደገመ ዳዊቱን የደገመ የጸለየ ሰው ምንም አይነከውም። ፈተና ሊመጣበት ይችላል፣ ግን ማለት በፈተናው ላይ ይራመድበታል፣ ያልፈዋል እንጂ አይነከውም። እናንተም ያለ መጠራጠር በርቱ። በተረፈ ዛሬ 21 ነው። ስለዚህ ከዛሬ አንስቶ እስከ 27 እስከ 28 ድረስ የምትችሉ ያቅማችሁን አካውንት አስቀምጥላችኋለሁ፣ ተሳተፉ። ያው ልብስ ለሚያስፈልጋቸው ልብስ፣ ምግብ ለሚያስፈልጋቸው ምግብ፣ መብራት ጣንጧፍ ለሚያስፈልጋቸው ጣንጧፍ። ከዛ ውጭ ደግሞ እኔ በተለይ የማደርገው ይሄ የሚንቦገቦገው ጧፍ ስለማይጠቅማቸው ገጠር ላሉ ቤተክርስቲያን ሄዶ ሰም ነው መገዛላቸው እና ሰም ገዛላቸውና ራሳቸው ሰሙን አስምተው ጧፉን ያጠጡታል ማለት ነው። እንደዛ ሲሆን ለአንድ ቅዳሴ የሚያስፈልገው 2 ጧፍ ነው። 2 ጧፍ በዚህ በሰም የተሰማውና በዛው ራሳቸው ካህናት በሚያዘጋጁት 2 ሰዓት ነው አይደል ቅዳሴ የሚፈጀው። ቅዳሴው ተጀምሮ እስከሚያልቅ ድረስ ጧፉ አያልቅም። አይገርማችሁ? ይሄኛው 30 ጧፍ ራሱ አይበቃውም። ስለዚህ ገንዘብ ብቻ ማጥፋት ስለሆነ እኔ እንደዛ አላደርግም። ሰም ነው ምገዛላቸው ማለት ነው። ወይም ደግሞ አካባቢያቸው ላይም ካለ ጠይቄ እንዲያቀርቡ አደርጋለሁ። እንደዛ ነው የሚሆነው። በዚህ ባለው መንገድ ነው ከኔ ጋር ያለው ነገርና በተረፈ እግዚአብሔር ከሁላችን ጋር ይሁን። ያቅማችሁን ሞክሩ። ብዙ ትንሽ አትበሉ። ለነሱ በጣም ስለሚጠቅማቸው ማለት ነው። እናም በውስጥ መስመር የምታጫውቱኝ የምታወሩኝ እህት ወንድሞቼ አለው አሁን መልእክት አስቀምጡልኝ። እንደ እግዚአብሔር ፈቃድ እንነጋገራለን። መብራን ከሁላችን ጋር ትሁን። አካውንትና ስልክ ቁጥር ቪዲዮ ላይም ዲስክሪፕሽን ቦክስ ላይም አስቀምጥላችኋለሁ። ለሌላ መልካም ለሚያደርግ ሰው መልእክቱን መስማት ላለበት ሰው እንዲዳረስ አጋሩልኝ ስል በትህትና ጠይቃለሁ። በተረፈ እግዚአብሔር ያክብርልኝ። ልዑለ ባሕርይ እግዚአብሔር አምላክ ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልን። ከቪዲዮ ጋር ደግሞ አብሬያችሁ የቆየሁት እኔው ወንድማችሁ ያዕቆብ ዘእልበረድ ፈጠነ ነኝ። እግዚአብሔር ሰላም ያመጣልናል። ሀገራችን ሰላም ትሆናለች።
እስከዛ ድረስ ግን እንክርዳድ፣ አረም፣ ገንጭ ወዘተርፈ የሚነቃቀል ነገር አለ። ያ ካልተነቀለ ሀገሪቱ አሁንም በበሽታ የተያዘች ማለት ናት። ስለዚህ መታገሳችን በረከት ያሰጠናል እንጂ የምናጣው ነገር የለም። ከዛ ውጭ ክርስቲያኖች መምህራንን ከሚዛለፉ ሰዎች ራቁ። በቃ መምህራን ስላችሁ የተለዩ የታወቁ መምህራን ማለት ነው። መምህር ነኝ የሚለው ሁላ አይደለም። የተለዩ የታወቁ መምህራን አሉ። እነሱነን ብሎ ለወቀሳ የማይቀርቡ መምህራን አሉ። እነዛን ቪዲዮ ሰርቶ ለራስ ትቢት ከመሮጥ እነዛን ሰዎች ቀጥታ ስልክ ደውላችሁ ስልካቸውን አፈላልገው ደውለው የሚጠይቁትን ሊቃውንት ነው መረዳት ያለባችሁ እንጂ ዝም ብሎ አንስቶ ቆራርጦ ለፈለገው የሚያመቻቸውን መከተል የለባችሁ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? የማንን ሙዚቃውን ማን ሲያብራራ አይታችሁ ታውቃላችሁ? ልብስ የለበሰው ጋኔል እኮ ነው እዚህ ጋር ቤተክርስቲያን ውስጥ ገብቶ ናላ የሚያዞረው። ይሄን ስላችሁ መምህራንን አልኩ፣ የጉባኤ መምህራንን እንጂ ሌላውን በዚህ ባቅም ያለውን ትችላላችሁ። ባቅም ያለውን እንዳቅሙ አጫውቱት። ግን 20 ዓመት 30 ዓመት ለፍተው ጉባኤ ተክለው ውሻ ጮህባቸው አንገታቸውን ደፍተው የተማሩትን መምህራንን አትናገሩ ማለት የመዘለፈ አቅሙም ሞራሉም መብቱም ስለሌላችሁ ማለት ነው። በትትና መማር እንዲያብራሩላችሁ ራሳችሁ መጠየቅ። ይህንን መልእክት ማስተላልፈው ለኦርቶዶክሳዊ ተዋህዶ ሃይማኖት ተከታዮች ወንድሞቼ እንጂ ለሌላው አይደለም። እና በዚህ ልክ ነው። በተረፈ እግዚአብሔር ከሁላችን ጋር ይሁን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። መብራን ከሁላችን ጋር ትሁን።